ኻሊድ የወሰንከው ውሳኔ በጣም ከባድ። የእናትን ሬሳ ቤት ትቶ ፈተና መሄድ ሱብሃንአላህ። ይህን ያደረገበት ምክንያት ደግሞ የእናት ፍቅር ነው እንጂ ጥላቻ አይደለም። እናትየው ልጄ እኔ ምንም ብሆን ምንም ቢያጋጥመኝ ለዓመታት የለፈህበትን የሚኒስትሪ ፈተና እንዳትቀር በማለት ቀድማ ቃል አስገብታው ነበር። ሱብሃንአላህ። ቃሏን አከብራለሁ ለእናቴ የገባውላትን ቃል እሞላለሁ ብሎ ለፈተና ሄደ። እናቱን ቤት ትቶ ኻሊድ ነገ የውመል ቂያማ አላህ ከእናትህ ጋር ጀነትን አላህ ይወፍቅህ። ምንም አልልህም ሌላ። ነገ የውመል ቂያማ ከእናትህ ጋር ጀነትን አላህ ይወፍቅህ። ከባድ ውሳኔ ነው የወሰንከው። ወላሂ ይከብዳል። የእናት ቃል ምን ያህል ውድ እንደሆነ፣ የእናት ቃል ምን አይነት ወሳኝ እንደሆነ አስተምረህናል።